አስደሳች መረጃ ከኮሜዲያን ፍልፍሉ ጋር በተያያዘ ተሰምቷል። ሁላችሁም እግዚአብሔር ጨርሶ ይማርህ እያላችሁ ትለፉ። ኮሜዲያን በረከት በቀለን ወይም ፍልፍሉን በተመለከተ የጤንነት ሁኔታው ከቀን ወደ ቀን በከፍተኛ መሻሻል ላይ እንደሚገኝ ተሰምቷል። የብዙዎችን ፊት በሳቅ የማድመቅ ልዩ ተስጦ ያለው ተወዳጁ ኮሜዲያን በረከት በቀለ ፍልፍሉ በዛሬው ዕለት በመኖሪያ ቤቱ በመገኘት ልዩ የጤና ሁኔታውን የመጎብኘት መርሃ ግብር መከናወኑ ተገልጿል። የመካነ ሕይወት ጮቢ በአታ ለማርያም አንድነት ገዳም አበመኔት የሆኑት ፈለገ ሕይወት ቆሞስ አባ ተክለ ስላሴ ገብረ ሕይወት የጥበብ ባለሙያውን በቤቱ ተገኝተው የጠየቁት አባ ተክለ ስላሴ በጉብኝታቸው ወቅት ለኮሜዲያን በረከት ጸበል በመርጨትና ቅባ ቅዱስ መቀባት መንፈሳዊ ቡራኬ የሰጡ ሲሆን ገዳሙም ሁሉ ጊዜ በጸሎት እንደሚያስበው አረጋግጠውለታል። የኮሜዲያን ፍልፍሉ የጤና ሁኔታም ከጊዜ ወደ ጊዜ እጅግ መሻሻል አሳይቷል። አሁን መቆምና ጥቂት የሚባሉ እንቅስቃሴዎችን ማድረግ መጀመሩ ተገልጿል። ፈጣሪ ጨርሶ ይማረ። የሁላችንም ሳቅ የሆነው በረከት ኮሜዲያን በረከት ወይም ፍልፍሉ በሙሉ ጤንነቱ እንደምንመለከተው ተስፋ አደርጋለሁ። ለፈጣንና ወቅታዊ መረጃ ፎሎ ምልክቷን ተጫኑ ጋብዛለሁ። አመሰግናለሁ።